ልታጥብ ነው። ደስ ሲል ግን በእናትህ እና እኔ ላጥብ ነው። አንቺም ከኔ ጋር እንዴ እኩል በልተናል። ነው ምና ሲጀመር ለምን አመጣኝ እዚህ ድረስ? ማንም ባልካትሽ ነበረ። እዛው ተወጥሽ አንቺ ቅመም ጓደኛሽ አይደለው እንዴ? ምን ችግር አለቀሽ የምትሄጂው? ኧረ ቅመም አትሄጂ። ሰዓት ያስጠላል። አንቺ ቁጭ በይ ልቀቀኝ። ሰላም ውድና የተከበራችሁ የኔ ፋሚሊዎች፣ ኮምፒውተር በራሱ አካውንት በሁለተኛ ቪዲዮ መጥቻለሁ። በጣም ደስ ብሎኛል። እንዴት ናችሁልኝ? አዎ ናፍቃችሁኛል። በጣም ነበር የናፈቃችሁኝ። ምን እኔ እንጃ ብቻ በጣም ከምነግራችሁ በላይ በጣም ነበር የናፈቃችሁኝ። እኔ ምን ስለናንተ ምንም ላወራ አልችልም እና 15000 ገብቻለሁ። በጣም አመሰግናለሁ። በጣም ወዳችኋለሁ። ውድና ውድ የተከበራችሁ ለኔ ያበረታታችሁኝ ያሞገሳችሁኝ ያላችሁ ፋሚሊዎቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ስለናንተ ምንም ማውራት አልፈልግም። በጣም ነው አመሰግናለሁ። 15000 ገብተናል። በጣም አመሰግናለሁ። ይሄንን ቪዲዮ ደግሞ 20000 አስገቡኝ ደስ ይለኛል። 20000 ብታስገቡኝ ደስ ይለኛል። እና ዛሬ ወደ ገደለው ልግባና ዛሬ ከቅመም ጋር ነው የምመጣው። እንደምታውቁት ያለፈው ቀን ነው ከትላንት ወዲያ ነው ከሁለት ቀን በፊት ብቻ ይሁን ቅመም ከኔ ጋር ቤት ተቆጥቻለሁ ምናምን ብላ ፕራንክ አድርገኛለች። እና ኮምፒውተር ለምንድን ነው ድጋሚ ፕራንክ ማታደርጋት? እንደዚህ ለምንድን ነው ማታደርጋት? እና ኮምፓ ፕራንክ አድርጋት እሷ እና ደም ብቻ ግን ፕራንክ ነው። ከዚህ በኋላ አሪፍ ቪዲዮ እንሰራለን ብዬ አስባለሁ። እዛኛው ላይም ብለናል። ብቻ ከሁለት ቀን በፊት ነበር ካሜራማን የሰራነው መሰለኝ። ከሁለት ቀን ወይ ከአንድ ቀን በፊት ከሶስት ቀን በፊት ነው ቪዲዮን የሰራነው። እና ፕራንክ አደረገች። ካሁን ወዲያ ቤት እየተቆጡኝ ነው ካንተ ጋር እንሰራ ምናምን ብላ ፕራንክ አድርገኛለች። ብቻ አልነበረኝም ስለ ፕራንክ ስለሆነ ነው እንጂ እንደ ሌላ ነገር ቢሆን አልሰራም ቢሆን። እና ፋሚሊዎቼ ዛሬ ቅመምን እንደ አዲስ እኔ ለምን ፕራንክ አላደርጋትም ብዬ አሰብኩ። እና ፋሚሊዎቼ ዛሬ ቅመምን ፕራንክ ላደርጋት ነው። ፕራንክም የሚሆነው በጣም ብቻ ዘግናኝ ፕራንክ ነው ማረጋት። ያሰብኩትን ፕራንክ ታዩታላችሁ እናንተ ሙሉ ቪዲዮን ፕራንኩን ታዩታላችሁ። እና ከዚህ በኋላ ባሪፍ ቪዲዮ ጠብቁት። ሰብስክራይብ፣ ሼር እያደረጋችሁ ለሁሉም አድርሱልኝ። እወዳችኋለሁ፣ አከብራችኋለሁ። እና ፕራንኩን ልንገራችሁ ወይስ አይ ግን ፕራንኩ ሲደረግ ብታዩ ይሻላል። ብቻ አሪፍ ፕራንክ ነው፣ አሪፍ ቪዲዮ ነው። ብቻ አሪፍ ነገር እንደሚሆን አስባለሁ። እና እወዳችኋለሁ፣ አከብራችኋለሁ። እንጃ እና ሰብስክራይብ እያደረጋችሁኝ እንደ ሀሳብ ብቻ ደውዬላታለሁ ነይ እንድነት እና ትልቅ ቦታ ነው ያለው። ቦታው የሚያምር ቦታ ላይ ነው። በጣም የሚያምር ቦታ ነው። ብቻ እየጠበቅኳት ነው። ብቻ ግን ቆየችብኝ። እኔ እንደዚህ ያስቆያል እንዴ? ሩቅ ቦታ ነው ምናምን ብቻ ቆየችብኝ። ብቻ ግን አሪፍ ፕራንክ ነው ምን ሰራው ነው ማለት እና ውድና የተከበረ እንደ ሰላም ስልብ ብለሽ ትመጫለሽ። ግን ቆየሽ ምን ሆነሽ ነው? ምንድነው የጠራኸኝ ቦታ በጣም ሩቅ ነው። በኢየሱስ አይ በጣም ቆየሽ። በእናትሽ ቅመም ሰላም በያቸው። ፋሚሊዎች ናችሁ። ሰላም በያቸው። እሺ ሰላም በያቸው። ሰላም እንዴት ናችሁ? ውድ የኮምፒውተር ፋሚሊ በቃ እኔ ቀደስ ብሎኛል። በስመ አብ እንዴት ናችሁ? በስመ አብ ሰብስክራይብ እያደረጋችሁት ስንት ጊዜ? በስመ አብ ዛሬ ለምን የጠራኸኝ? ዛሬ የጠራውሽ ርቀቱ በስመ አብ እኔ ሲጀመር ይሄ ልጅ ገጠር ነው። በቃ ሁሌ አንተ ምንድነው ሩቅ ቦታ ምንድነው ሰው እንዴ ደረጃው ብቻ። እሺ ቀጥል። ዛሬ ተስተውሻለሽ፣ አብተሽኛል፣ አጥተሽኛል እንደዛ እኔ በጣም ብዙ። ዛሬ ደግሞ የኔ ተራ ስለሆነ ላበላሽ ላጠጣሽ ዛሬ ደስ ይለኛል ብለኸኝ ነው። አይታችኋላ ፋሚሊ ለመጋበዝ ያላት ጉጉት ማን ይጠላል? አይ ለመጋበዝ ያላት ጉጉት ማለት ነው። ደስተኛ ነኝ፣ ጋብዙኝ፣ ደስተኛ ነኝ። ብቻ ልጋብዝሽ ነው፣ ፏላ አረግሽ ነው። ዛሬ ቀበር ነው የምንለው፣ ሰው ላይ ያረገኝ ነው። በቃ አዲስ ደግሞ ትልቅ ቦታ ነው የምንሄደው። ገጠራ ብትሰኝ ትልቅ ቦታ ይለኛል። አረ ማርያም በጣም ነው የሚያምረው። እናቴ ያምራል እኮ ግን
ምን መሰለህ ዛሬ ማለት ነው ሸራተን አላለ ሸራተን ወይ ስካይላይት? አይ ስካይላይት ማን ሄድ በቃ ዛሬ ብቻ አሪፍ ሰው ባለው ነው። አይተሽዋል ግን እንዴት እንደሚያምር። አይ በቂ ነው ከሸራተንም እኮ በቂ ነው። እና ፋሚሊዎቼ ዛሬ ፏላ አረጋት አያትሏል። አንቺ ነሽ እና አምራለሁ ማለት እኮ ትልሽ እሺ። እና ፋሚሊ ዛሬ በቃ ቅብርን ላረጋት ነው፣ ሰው ላረጋት ነው። ሰብስክራይብ እያረጋት ዛሬ ትወፍሪያለሽ ግን ዛሬ ብልጥ ነው የምንለው እና እንሂድ ሲለኛ እንሂድ በቃ የክብር እንግዶቻችን እጣው ነው። አንቺ እኮ ተጋባዥ ነሽ። ለካ ተጋባዥ ነኝ። ቦታ ቀድሜ ነው ቦታ ያሳስኩት። አይ እኔ ራሴ እቀመጣለሁ። እኔ እንደዚህ አይነት ነገር አልፈልግም። በእናትሽ ያስጠላል እንዴ! በጣም አንተ ነገር ነው። አልፈልግም። ጋባዥ አይደለም። ተቀመጭ። እሺ ላንግልሽ እኮ ማርያምን አልፈልግም። በጣም ተንኮል እኔ አላማረኝም። ልጅ ፋሚሊዎች እና እንዴ ቦታ መጣች ነበር። ፋሚሊዎቼ ደርሰናል እና እናዛለን፣ ብቻ እናዛለን ምግብ እና ፋብሪንች ወራችሁ ውስጥ አዎ በቃ እውነት ስንት ሰብስክራይበር ገባ? 15000 ማርያምን በቃ በዚህ ቪዲዮ ግዴታ 20000 መግባት አለበት። 25000 20000 ያ ቀለል እናድርግላቸው። 20000 መግባት አለበት በዚህ ቪዲዮ። ሰብስክራይብ እያደረጋችሁ ሰፖርት አድርጉታ። ሰፖርት አድርጉ። አዎ ቅደሰደሰል ስራውን አጣቁም። ምረፈልኪ እኔ ችግር ፈልጊ እኔ ሰምሰጋችን ደውለን ነው ኢንተርናሽናል ሆነ ደውለን ነው ያዘዝነው። ሰው ላይ ያረገኝ ሁሌ አንቺ ስጋብዥ ነው አልሽዋልሽና እንደዚህ ደግሞ ውለታ መላሽ ሰው ሁለት እኔ ልጋብዝሽ ብዬ እኮ ነው ዛሬ። በጣም እስቲ ምን ተሰማሽ ስለጋበዝኩሽ ዛሬ? እኔ በጣም ተደስቻለሁ እውነት። እሺ ቢበናትሽ እሺ ተሳልመ እኮ አታውቅም። እስማ አረ አለ ወይስ አሽቅም? በቃ አሁን ተሳልመሽ እኔ ሁሌ እሺ አማትበሽ እኮ አታውቅም። እሺ ችግር የለም። እኔ ጋባሽ ነው ግን ያልበላም ትቻለህ። ኧረ እባክህ እሺ ደብዳልሽ። እሺ ምንድነው ጀምሪ በደስታነት በእጅሽ ቢያንቺ አይ ስርዓት የሚባል ነገር አለ። ስርዓትና ቆስጣ ለኔ ወይኔ ዛሬ ሮብ ስለሆነ ወይኔ እኮ ደግሞ እኮ ሲጋብዝ ራሱ እንትን ቀን ነው የሚመርጠው። ጾም ቀን እና ወጪ ነው። ወይኔ እኔ ምን አገባኝ ጊዜ ነው። ምን አገባኝ ለምበለው በጣም አመሰግናለሁ። ይመድብኝ ታች ምን አለብሽ አንቺ? ታች ምን ከፋዩ ነው አይደለም? ታች በይ ባንተ ብር ማለት ደስ ይላል። በስማ በጣም ነው ደስ የሚለው። በስማ ታጉስሽ በእናትሽ ፕሊዝ የባለፈው ቪዲዮ ላይ ታውቃለሁ። ጉድ ሲፈጥረኝ ጉድ እንዴ በቀደም ጉድ ሲፈጥረኝ ማለት ልጅ ሩበስማ ትጉርሱ አይደል እንዴ? ሩበስማ ምግብ ላይ ጨፈረኝ ባለጌ አይጨፈርም። ዛሬ ጋባሽ ነው ቻል አደርጋለሁ። ቢቢ ከማን በእናትሽ ምንድነው አስገደድከኝ? በጣም ከፋ አይደለም። እኔ አላማረኝም። ምን ከበላሽ ከጠጣሽ በኋላ ነው ያላማረኝ የምትለው እንዴ?
በጣም ደስ ይላል። ደስ ቀዝቀዝ ያለ ቦታ ልክ እንደኔ በቃ ሰው ሲያምር አማማርሽ ሰው እንዲነግርሽ ፈልግ። ቅመም ቢ በእናትሽ እንዴ እንዳልበላ ነው ፈለግከው? አልገባሽ? ቅመም ቢ አታስጨንቀኝ። እሺ አንቺ ብቻ መብላት ነው። ፋሚሊ ሮብ ስለሆነ ነው ዛሬ አታክልት ያዘዝነው እንጂ ጾም ባይሆን ኖሮ እኔ እኮ ነው ያልኩሽ። አላማረኝም ዛሬ እምብለሽ ቢል አላማረኝም። አንተ ያለ ምክንያት ዝም ብሎ አላማረኝም ማለት ነው። አየሻቸው ነው ሙሽሮች በጣም ዋው ደስ ይላሉ። ኤፍሬም እና ህያብን እንደዚህ ነው ምድራቸው ነው። እኔ ያለውማ አንተ አትደራቸው። አሁን ኤፍሬምንም ህያብንም እንዲህ ነው ምድራቸው ነው። አባቴ ግን አይተሽዋል ግን እንዴት የዋህ እንደሆነ እንዴት ውጤቱ ምናምን ስንት አመጣ ብሎ ጓጓ ሲል አይስኩ ከፍቅር አንፃር ስለሚወድ ዋው በጣም ላንተ ፍቅር አለሽ። እሺ እንጂ ታጭበት አልፈልግም እንዴ ሰው የሞተ እርዳታ ይጠይቃል። አንቺ አይ ልሞት ይቀልኛል ከኔ እርዳታ ከመጠየቅ። አይ አንተ ሳትሆን ከሰው እርዳታ መጠየቅ አልወድም። ኦኬ ሰው መርዳት እሺ ይልመድብሽ። እሺ እኔ ግን ይሄ ልጅ ካሜራማኑን ይዞ መጥቶ እኔ አላማረኝም ተናግሬያለሁ። ቢበናት ዝም ብለሽ አትቆጣኝ። ለኔ ጨቆነኛል፣ ይቆጣኛል ምናምን ፍረዱኝ። ናሽ ክረምቱ እንዴት ይዞሻል? እንዴት ተመችቶሻል? ማርያም በጣም ምችትን ያለሽ እንተኝም እንዴ በቃ እኔ ምችት ቢ የመሸን አዎ የምሽል ቢ ትጀምር ምንድን ነው? እኔ ትልቅ ረጅም ቦታ እኮ ነው እኔ አላውቅም። ማንና አንቺ ዱባይ እንሂድ? አይ እኔ ዱባይ አልሄድም። አይ ቀበጥ አይታችሁ አግኝቼ ነው እኔ በቃ ግን ማለት ጠገብ በዛ እኮ ነው። እንውጣ በቃ እንውጣ። ቆይ ሳምንት ክፈልና እንውጣ። ዛሬ ጋባዡ እሱ ነው፣ ከፍሎ እንውጣለን። እስከዛ ግን እናንተ ሰብስክራይብ እያደረጋችሁ 20 ሺህ ያስገቡት። ባባበደ ቪዲዮ ይመጣላችኋል። ስፔሻሊ ክረምት ደግሞ በደንብ ነው የምንሰራው አይደለ? ነው እናሳ እናሳ ይላል። ደግሞ ጺም እያበቀለላችሁ ነው ልጁ። እናሳ አንድ ፍሬ ነች። እሱንም በጣም ቀርባችሁ ካላችሁ የለም ትያዛለች። አረችንም ገንጥላት እቺ ካለችው ትያዛለች። አቻቺ ልናቅል በጣም ፀጉሬንም እንደዚህ አታሳድግ፣ ጥሩ አይደለም ማለት አታሳድግ። መላጣውን እስቲ ክሊንከት ምናምን ሰርፕራይዝ አድርጋችሁ ማትጠበቅ ሰው ነው ይከፈልለት ነው። እንደምታይኝ አይ እረፍ ኮምፒውተር እንዴ ብር ሳይኖር ነው እንደምትመጡት? እኔ እንግዲህ ማናጀሩን ጠራለሁኝ። አንተ ያማል
አለሽ እኔ መልስልሻለሁ። ወይ ይሄ አይገለጥም። እመልስልሻለሁ። ቦርሳ እኮ አልያዝኩም እኮ ምንም እኮ ተጋብዝሻለሁ። ዝም ብዬሽ ነው የመጣሁት። በዛኛው ኪሴ ረስቼው እኮ ነው። ኧረ እባክህ እሱን ታስረዳለህ። እቃ ልታጥብ ነው ወይ? ደስ ሲል ግን በእናትህ እና እኔ ላጥብ ነው። አንቺም ከኔ ጋር እንዴ እኩል በልተናል። እኩል ነው የምናጥበው። ይቅርታ አባት፣ እኔ እዚህ ስራ ውስጥ የለሁበትም። ራስህን ልጋብዝሽ ሞቅ ካለ ቤቴ። በቃ አልፈልግም። ወይ በቃ እኔ ቃልታብ አንቺ ቤቱን ጥረጊ አላለም። ያምርሃል። ጀመረ እኔ ታውቆኛል። እንደዚህ ምድረ በዳ ላይ ሲያመጣኝ ታውቆኛል። ነግሬያለሁ። ያለ ነገር ልጁ እንደዚህ እንትን አይደለም። እና አሁን ቀጣዩ የቪዲዮ ፓርት የሚሆነው ምንድነው? እቃ ሲያጥፍ ነው የሚሆነው። እንዴ አንቺ ታጥቢያለሽ? ምን ቦጣይ ነው ማጥበው? በልበል አሁን ቶሎ በል። ቀልዱን ተውና ቀልዱን ወይ የምታውቂው ሰው ጋር ደውይ። ምንም የማውቀው ሰው የለም ሲጀመር። እንግዲህ አይዞህ ወንድም አለም። እሺ ምን እናርክ? አይ በቃ ችግር የለውም። ቪዲዮ ማሪፍ ይልናል። እቃ እያጠብክ እኔ እያገዝኩክ እቃውን ስጣል። ችግር የለውም። ደግሞ ብታይ በጣም ብዙ ከስተመር ስላላቸው በጣም ብዙ እቃ ነው የሚኖረው። አንቺም ታጥቢያለሽ፣ ማርያምን ታጥቢያለሽ። እኔ ብቻዬንም አላጥብም። አይ እስቲ ደግሞ ከኪሴ እንኳን እንዳልጨምረልኝ አይሆንም። ማዘር ጋር ደውል። የለችም፣ እሷ ከሀገር ውጪ ነች። የለችም፣ ከከተማ ውጪ ነች። እንዴት ትመጣለች? ከከተማ ውጪ ነች። አዎ ስልኬ ደግሞ ዘግቷል። እሺ ወይ በቃ አንቺ ሴት ስለሆንሽ አንቺ ቃጣቢና እኔ አደናበቅ። ለምን ጭራሽ ሴት ስለሆንሽ እየናከኝ ነው? ሲጀመር ለምን አመጣኝ እዚህ ድረስ? እንዴ ማንም ልጋብዝሽ ነበረ። ብር ይላለሽ ትንሽ ወይ እና ታይም እንዴ እስካሁን በምን መጣ? ትራንስፖርት በእግርህ ኤፍንካ እሺውን ምክንያት አይ ቀልዱን ተውና አሁን ቶሎ ከፍለን እንዴ እኔ እየቀለድን አይደለም። ታውቃለህ ለምሄድበት አለኝ። እንዴት ነው የምትሄጂው? አንዴ ያ ምክንያቱም ፈጥረው እንዴ የሆነ ወይ ብር ከሆነ ሰው ተቀበይ። ያሟል እንዴ ሲጀምር በጣም ሩቅ ነው። አረቅም በማርያም አንዴ ምክንያት እንፍጠር። እስኪ ተውኝ በእናትህ። እሺ ታውቆኛለህ፣ የምትሰራው ስራ ሁሉ አንተ ልጅ በቃ ጦስ እንደኔ ነው የሚተርፈው። በቃ እሺ ማዘር ጋር ወይ ፋዘር ጋር ደውይ። እኔ ፍሬም ነኝ የሰጠኝ ብር ድጋሚ ያማል። ቀመምኔ ጤነኛ ነህ? እኔ ቆይ ሰው እንዴት ብር ሳይኖር ደግሞ እኮ ይዤ ነበር። ቀመም አትኮሳተሪብኝ ነው እዚች ጋር አለላኝ። አትቆጣኝ። ትቆጣኛለች እንዴ? ጭራሽ ካንተ ምክንያት ፍጠሪኝ ያልኩሽ ነው። ምክንያት ጠሪ በቃ ወይ አንቺ ለማጥፋት ትችያለሽ። አንቺ ስለኔ ምንም አላጥም። ወቃት ትችያለሽ። አንቺ ቻለካ እንዴት ምን ችግር አለው? ጓደኛውሽ አይደለም እንዴ? አይደል? በጣም ምን ችግር አለው ብታጥቢቃ? ምን ቦጣኝ? ራስ ታጣውታለህ። ራስ ነው ስለተችል ነው የምናጥበው። ራስ ከተትከ ራስ ታጣውታለህ። እሺ ወይ እንሩጥ አላለም ወይ? ምክንያት ፍጠሪ እየጮኩብሽ አይደል? የምን ምክንያቱም ፍጥሮ ያማል። ምን ብዬ ነው ምክንያቱም ፍጥሮ? ልጅ ታውቃታለች እኮ ምን አገባኝ? እዛው ተወጥሽ። አንቺ ቅመም ጓደኛሽ አይደለም እንዴ? ምን ችግር አለቀሽ የምትሄጂው? ኧረ ቅመም አትሄጂ። ሰዓት ያስጥራይ። ቁጭ በይ የት ልትሄጂ ነው? ይቀሽ ምን አገባው? ወደ ቤት ነው። ዝም ብዬ እጠፋለሁ። ወደ ቤት ለምን ደስቀምጥከኝ? አውራ አቀጭ የሟል እንዴ? እኔ ታዩ ቀጭ ጤነኛ ነኝ አይምሮ ይሰራል። በቃ ሂጂ እንዴ ቅመም ማርያም ብራንክ ነው እቺ እንዴ ሳይኖረኝ ጋብቻለሁ። አንቺ ብቻ ነሽ እንዴ ፕራንክ የምታረጊ? ኧረ እባክህ እና ኮንፋቸር መስለት ነው። በቃ ሁሌው ፕራንክ አረኳት ይላል። መቼም ላይ ተሳካለ። አሁን ወደ ቤት በቃ ተሳካለ። ምን ተሰማሽ? ልትሮጥ እኮ አንተ እናቴ ትምጣልኝ። ጓደኛውሽ አይደለም እንዴ? ከኔ ጋር አብረን መጋፈስ እንችል ትሮጫለሽ። ታውቁኛል። ከመጀመሪያው ጀምሮ ስመጣ ታውቁኝ። ፋሚሊዎች ልትሮጥብኝ። አረ ገባኝ። የራሱ ጣጣ ነው። ልብሽ እየመታ ነው። እንዴት እንደደነገጠች
ችግር የለም መሽለት ነው። ትላንትና ነው ከትላንት ወዲያ አብረን መስራት አንችልም ምናምን ብላ ፕራንክ አድርጋኝ። አሁን ይሄንን ፕራንክ ነው ምናምን ስላት ማማማቂያ ነበር እና ያኔ ማደንቀቂያ ነው። አይቻልም። አሁን ሲጀመር አሻም አንዲ ምን ተሰማሽ? አይ አሁን ይሄ ፕራንክ ነው አይደለም። ምን ተሰማሽ? በጣም የሚያስጠላ ስሜት። አንተ ልትሮጪ ግራ ገባኝም እንደማረግ ደግሞ ልጅቷ ስታስፈራብስ ማለት እኔም ማናጀሩን እጠራዋለሁ ምናምን እሷንም እኮ ጠቅሻት እኮ ነው። ፋሚሊዎቼ ፕራንክ አድርገናታል። በፕላን ነው አያችኋል። የምበደለው አይታችኋል። ፕራንክ አድርገናታል። ፋሚሊዎቼ እንወዳችኋለን እና ሌላ ፕራንክ ቅመም እንጠብቋት። አይ እኔን ጠብቁኝ እና ፋሚሊዎቼ ሰብስክራይብ አድርጉ፣ ሼር እያደረጋችሁ ስንት እንግባ 20 ሰብስክራይብ አስገቡን። እንወዳችኋለን። ባይ